ሰላም እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ገሎ ላይቭ ላይ እንዴት አድርጋችሁ በደንብ አድርጋችሁ መስራት እንደምትችሉ በዛሬ ቪዲዮ ሙሉ አሰራሩን ይዤላችሁ መጥቻለሁ ማለት ነው። ከታስክ አሰራር ጀምሮ እንዴት አድርጋችሁ ዊዝድሮ እንደምታደርጉ፣ ኮይኖችን እንዴት አድርጋችሁ መሰብሰብ እንደምትችሉ ነው ማሳያችሁ በዛሬ ቪዲዮ ማለት ነው። እስከ መጨረሻው ካያችሁት ምንም አይነት ግር የሚላችሁ ነገር ስለማይኖር እስከ መጨረሻው መከታተላችሁ እንዳረሱ ላይክ በማድረግ ቪዲዮ እንጀምራለን። እሺ አፑን ከመጀመራችሁ በፊት እንግዲህ ሳይን አፕ እንድታደርጉ ይጠይቃችኋል። ሳይን አፕ አድርጋችሁ ወደ ውስጥ ትገባላችሁ ማለት ነው። ከገባችሁ በኋላ ቀጥታ ቬሪፋይ ማድረግ አለባችሁ። እዚህ ጋር ትመጡና ለእናንተ ምንድነው ፓርቲ መግቢያ አለሽ ማለት ነው። እዚህ ጋር ፓርቲ መግቢያውን ትነቁና አንድ ጊዜ ቬሪፋይ ታደርጋላችሁ። ከዛ ፓስወርድ ትሰጡና ፓርቲ መቀመጥ ትችላላችሁ ማለት ነው። ከዛ ፓርቲ 2 ሰዓት የምትቀመጡት ሩሉን እያንዳንዱን አሳያችኋለሁ ማለት ነው። እዚህ ጋር ሪዋርድ የምትነገራለች ወደ ውስጥ እንገባለን። እሺ ሪዋርድ ከገባችሁ በኋላ ይኸውላችሁ እዚህ ጋር ቤዚክ ሳላሪ የሚላለ ማለት ነው። እዚህ ጋር 60 ሚኒት ነው፣ ሁለት ጊዜ ነው መታችሁ የምትወስዱት ማለት ነው። 60 ሚኒት 2 ሰዓት በመቀመጥ ትመጡና እዚህ ጋር ኮምፕሊት የሚለው ክሌም ይላችኋል። ክሌም ብላችሁ በ2 ሰዓት ውስጥ ብቻ 50 ሺህ 100 ሺህ መስራት ትችላላችሁ ማለት ነው። 100 ሺህ ማለት እዚህ ፕላትፎርም ላይ $1 ማለት ነው። ሌላ ደግሞ መስራት የምትችሉበት መንገድ ምንድነው? ፎሎ በመደራረግ ነው የምትሰሩት ማለት ነው። እዚህ ጋር አሁን ለምሳሌ 10 ሰው ፎሎ ከተደራረጋችሁ ትመጡና እዚህ ጋር ክሌም ብላችሁ አንድ ጊዜ 2000 ኮይን ትወስዳላችሁ ማለት ነው። ዝቅ ታረጉታላችሁ። ከዛ በጣም ብዙ ሪዋርዶች አሉ የሚሰጥበት ማለት ነው። 50 ፎሎ ደግሞ ስታረጉ ሰዎችን ይሰጣችኋል። 2000 ነው አሁን 28 ነው ያረኩትኝ። እዚህ ጋር 100 ሲሞላም 2000 ጨምርላችኋል። እዚህ ጋር ክሌም ብላችሁ ተወስዳላችሁ በቀላሉ ማለት ነው። ታስኩ እንግዲህ ይሄን ይመስላል። በቀን $1 ፓርቲ 2 ሰዓት በመቀመጥ መስራት ትችላላችሁ። ወደ ሌላው ደግሞ እንሄዳለን። በቀጣይ ደግሞ ኢንቫይት የሚል ነገር አለ ማለት ነው። ሌላ ሪዋርድ የምትሰበስቡበት መንገድ ኢንቫይት ነው። አንድ ጊዜ ኢንቫይት የምትለዋን ነክታችሁ ወደ ውስጥ ትገባላችሁ። እዚህ ጋር ኮሌክት 400 ኮይን የሚል አለ ማለት ነው። እሱን ትነኩና 400 ኮይናችሁን ትወስዳላችሁ። እዚህ ጋር ደግሞ ዋተር 2 ታይምስ የሚል ነገር አለ። እሱን ነክታችሁ የኤክስፒ ሌቭላችሁን የሚያሳድግበትን መንገድ ትወስዳላችሁ ማለት ነው። አሁን እዚህ ጋር የዘንቢል ምልክት የምትመስለዋል እሷን አንድ ጊዜ ስንነካት ሃርቨስት ሰክሰስ ይልና 400 ኮይን ይሰጣችኋል ማለት ነው። ቀጣይ ደግሞ 2 ታይምስ የሚለውን እዚህ ጋር ስነኩት 40 EXP ይሰጣችኋል ማለት ነው። እዚህ ጋር 5500 ምናምን ከዚህኛው ከዘንቢሉ ብቻ ማውጣት ይችላል ማለት ነው። ሌላ ደግሞ የምትሰበስቡበት መንገድ ምንድነው? እዚህ ጋር ሊደር ቦርድ አለ፣ ታስክ እና ፍሬንድ የሚል ነገር አለ ማለት ነው። እናንተ ፍሬንድ ላይ ትገባላችሁ። ፍሬንድ የሚለውን አንድ ጊዜ እንነካዋለን። ከኛ ጋር ፎሎ የተደራረጉት በሙሉ እዚህ ጋር ይመጣሉ ማለት ነው። ስለዚህ እዚህ ጋር ስቲል የምትል ነገር አለች ማለት ነው። የሚታያችሁ ከሆነ ስቲል እና ዋተር የሚል ነገር አለ ማለት ነው። እዚህ ጋር ዋተር ዲያሎ ስለወሰድኩት ነው። ከዛ ምንድነው የምታደርጉት? እዚህ ጋር ስቲል የሚለውን ስቲል የበሩትን ዋተር የሚለውን ትነካላችሁ። አሁን ይሄ ዋተር የሚለው ተወስዷል ማለት ነው። ስለዚህ ስቲል የሚለውን ነካዋለሁ። 88 ኮይን ሰጥቶኛል ማለት ነው። አሁን ይሄ ስቶለን ይላል። አሁን ድጋሚ ወርደት ምን የበሩትን ሙሉ ትነካላችሁ። የሚሰጣችሁ ኮይን የተለያየ ነው። አንዱ ጋር 8 ይሰጣችኋል። እዚህ ጋር 104 ሰጠኝ። የተለያየ ነው የሚሰጣችሁ። እዚህ ጋር በምትመለከቱት መልኩ ሙሉ ወስጃለሁ ማለት ነው። የቀረኝ ምንም አይነት ነገር የለም። ስለዚህ ከዚህ ደግሞ ተመልሰን እንወጣለን። እዚህ ጋር አሁን ጨርሰናል ያለን ነገር ማለት ነው። እንመለሳለን ወደ ውጪ። ቀጣይ ደግሞ እንዴት ነው ኤጀንትና ሆስት መመዝገብ የምንችለው የሚለውን ነገር ነው። እናንተ አፕሊኬሽኑ ስታወርዱ በሆስት ሊንክ ከሆነ ሆስት ተመዝግበዋል ማለት ነው። በኤጀንት ሊንክ ከሆነ ደግሞ ቀጥታ ኤጀንት ትሆናላችሁ። እዚህ ጋር ማይ ጊልድ የሚል ነገር አለ። እሱ ጋር በታችሁ አንድ ጊዜ ትነኩታላችሁ ማለት ነው። በመትነኩበት ሰዓት ማይ አንከርና ማይ ኤጀንት የሚል ነገር አለ። እዚህ ጋር ማይ አንከር ማለት ምንድነው? ሆስት ማለት ነው። ኤጀንት ደግሞ ቀጥታ ሰዎችን ኤጀንት የምታደርጉበት ነው ማለት ነው። አሁን ኤጀንት ከሆናችሁ ብቻ ነው ይሄኛው ይመጣላችሁ። ሆስት ከሆናችሁ የኔ ፕሮፋይል ይመጣላችሁ ማለት ነው። እዚህ ጋር የምትመለከቱት ይሄኛው ብቻ ነው ይመጣላችሁ። ስለዚህ አንድ ጊዜ ትመጡና እዚህ ጋር ማይ አንከር የሚለውን ትነኩና እዛ እዚህ ጋር ሲመጣላችሁ የሰዎችን አይዲ እዚህ ጋር ጽፋችሁ ኢንቫይት ማድረግ ትችላላችሁ። ወይም ደግሞ እዚህ ጋር የሼር ምልክት አለ ማለት ነው። እሱን አንድ ጊዜ ትነኩና ኮፒ አድርጋችሁ ለሰዎቹ አፑን መላክ ትችላላችሁ። በእናንተ ሊንክ ሲያወርዱ ሆስት ነው ይመዘገባሉ ማለት ነው። የሆስት ሊንክ ስለሆነ ኤጀንት ደግሞ እንዲሆኑ ከፈለጋችሁ ማይ ኤጀንት የሚል አለ። ኢንቫይት የምትለዋን አንዴ ትነኩና በቅድሙ መሰረት እዚህ ጋር የሼር ምልክት አለ። ኮፒ አድርጋችሁ ልካችሁ ሲያወርዱ ቀጥታ ኤጀንት መሆን ይችላሉ። አፑን አውርደው ደግሞ ከፕሌይ ስቶር ከመጡ አይዲያቸውን እዚህ ጋር ትመጡና ሰርች አድርጋችሁ በቀላሉ ኢንቫይት አድርጋችሁላቸው እነሱ አግሪ ብለው ከተቀበሉ ኤጀንት ይሆናሉ ማለት ነው። ይሄኛውን አሳይቻችኋለሁ ማለት ነው። እሺ አሁን ደግሞ ስፒን አለ ማለት ነው። በስፒን ደግሞ እንዴት ነው መስራት የምንችለው? ሰዎችን ኢንቫይት እያደረጋችሁ በስፒኖች ብቻ ከ10 እስከ $200 መስራት ይቻላል እዚህ ፕላትፎርም ላይ። እዚህ ጋራ ሆም ጋር ትመጣላችሁ ማለት ነው። ሆም ላይ አንድ ጊዜ እንመጣለን። ከዛ በኋላ ዝቅ እናደርገውና ከላይ እዚህ ጋራ የሚሽከረከሩ ነገሮች አሉ ማለት ነው። እሱን እናካና ወደ ውስጥ እንገባለን። ኢንቫይት ዊን አፕ ቱ $200 የሚለው ሲመጣ ማለት ነው። እሱን ስትነኩት ይከፍትላችኋል። እሺ እዚህ ጋር እንደምትመለከቱት ስፒኑ መጥቷል ማለት ነው። እዚህ ጋር ከ0.1 እስከ $9.9 ይደርሳችኋል። እዚህኛው ላይ ከሆነ $100 ማውጣት ይቻላል። 1000 ኮይን ሊደርሳችሁ ይችላል። እዚህ ጋር ደግሞ የፕሮፋይል ጌጦች አሉ ማለት ለአንዳንድ ቀን የሚቆዩ እንዲሁም ብሌሲንግ የሚል ደግሞ ይደርሳችኋል። እንደ ጊፍት ነገር ናቸው ማለት ነው ከታች ያሉት። ስለዚህ አሁን እንዴት ነው
ካሻውት የምናደርገው ከዚህ ካላችሁ መጀመሪያ $10 ነው የምታወጡት። 10 ካወጣችሁ በኋላ ወደ 20 ካወጣችሁ በኋላ ወደ 50ውን ጨርሳችሁ 100 እስከ 200 ማውጣት ይቻላል ማለት ነው በስፒኑ። አሁን እዚህ ጋር ዝቅ ስናደርገው እዚህ ጋር ድሮ ዋን አለኝ ማለት ነው። አንድ ጊዜ ማሽከርከር እችላለሁ ማለት ነው። የኔ ባላንስ ደግሞ እዚህ ጋር $4.2 አለኝ ማለት ነው። $10 ሲሞላ ነው ከዚህኛው ዊዝድሮ ማድረግ የምትችሉት ማለት ነው። አሁን አንድ ጊዜ ስፒን አድርጌ አስመለክታችኋለሁ ማለት ነው። እዚህ ጋር ድሮ የምትል ነገር አለች፣ መታችሁ እሷን መንካት ነው። እሺ እንደምትመለከቱት እዚህ ጋራ ክሌም ይለኛል። 1000 ኮይን ደርሶኛል ማለት ነው። ዩኤስዲቲ አልደረሰኝም፣ ክሌም እለዋለሁ። 1000 ኮይን ወደ ባላንስ ሄድና ይቀመጥልኛል 1000 ኮይን ብሎ ማለት ነው። እንደዚህ ስፒን እያደረጋችሁ የተለያዩ ሪዋርዶችን ከነዚህኞቹ ማግኘት ትችላላችሁ ማለት ነው። እሺ ታስክ የምታገኙባቸው መንገዶች ደግሞ ምንድናቸው? በቀን ውስጥ በአንድ ቀን ውስጥ ማለት ነው በ24 ሰዓት ውስጥ ልክ አንድ ሰዓት ሲል ነው 24 ሰዓት የሚያበቃው እዚህ ፕላትፎርም ላይ። ልክ በዛ ሰዓት ውስጥ 3 ሰዎችን ኢንቫይት ካረጋችሁ 3 ጊዜ ስፒን እንድታረጉ 3 ቲኬቶችን ይሰጣችኋል ማለት ነው። እዚህ ጋር ደግሞ 10 ኒው ዩዘር ይላል ማለት ነው። በአንድ ቀን ውስጥ 10 ሰዎችን ኢንቫይት ካረጋችሁ 3 ቲኬቶችን ይሰጣችኋል ማለት ነው። እዚህ ጋር ደግሞ 20 አለ እያለ 30 ምናምን እያለ ቲኬት 3 መታችሁ መሰብሰብ ትችላላችሁ ማለት ነው። ክሌም ይላችኋል ጎ የሚለው ማለት ነው። አሁን ነገር ግን ይሄ ኤክስፓየርድ ያደርጋል። አሁን ለምሳሌ አንድ ሰው ነው ጋብዣለሁ እዚህ ጋር እንደምትመለከቱት 3 ሰው ካልሞላ ልክ አንድ ሰዓት ሲል ከምሽቱ 1 ሰዓት 0 ይላል ማለት ነው። በቀን ውስጥ 3 ሰው ግዴታ ስለሆነ ቀጣይ ቀን አይቆጥርላችሁም፣ ኤክስፓየርድ ያደርጋል ማለት ነው። እሺ አሁን ደግሞ ዊዝድሮ ሜትዱን የማስመለክታችሁ ይሆናል ማለት ነው። እዚህ ጋራ ዋሌት የምትል ነገር አለች። ትመጡና አንድ ጊዜ ዋሌት የሚለውን ትነካላችሁ። ኮይን ያላችሁን እዚህ ጋራ ያስቀምጣል። 11036 ኮይን አካባቢ አለኝ ማለት ነው። እዚህ ጋር የሰራችሁትን በምን እንደሆነ ይሰጣችኋል ማለት ነው። እዚህ ጋር ሩም ስትቀመጡም የሚሰጣችሁ 400 ኮይኖች አሉ ማለት ነው። እዚህ ጋራ ማለት ነው ላኪ ቦክስ እንደሚባሉት ነገሮች እየመጣችሁ በመውሰድ 405 ጊዜ መውሰድ ትችላላችሁ። ፓርቲ ላይ ነው የምታገኙት ማለት ነው። ይሄን በኔክስት አሳያችኋለሁ ማለት ነው እያንዳንዱ። አሁን እዚህ ጋር ኮይን ላይ ነው እናንተ ፖይንት ታደርጉታላችሁ። ፖይንት ስለሆነ ዊዝድሮ ማድረግ የሚቻለው ፖይንት ላይ እናደርጋለን። አሁን እዚህ ጋር ወደ 300,000 ፖይንት አለኝ ማለት ነው። ኤክስቼንጅ የሚል አለ ወደ ኮይን ለመቀየር ነው። እኛ ዊዝድሮ ስለሆነ ዊዝድሮ ምትራን እንመጣና እንነካታለን። እሱን ከነካችሁ በኋላ ምን ያመጣላችኋል? ባላንሳችሁ ስንት እንደሆነ ይኸውላችሁ። በዶላር $3 ነው ማለት ነው። 1 ሚሊዮን $10 ሞላችሁ ማለት እዚህ ጋር መጣችሁ ይሄኛውን በመንካት ማውጣት ይቻላል። $20 አለ 30 እስከ $200 ድረስ ማውጣት ይቻላል ማለት ነው። ምንድነው የምታደርጉት? ቀጥለው እዚህ ጋር ትመጣላችሁ። አንድ ጊዜ እዚህ ጋር ፕሌስ ሰሌክት የሚላለ ማለት ነው። ዊዝድሮ ሜትድ መምረጥ ስላለባችሁ እሱን አንድ ጊዜ ተነካላችሁ። የኢትዮጵያ ፔመንት ሜትድ እንግዲህ እንደምትመለከቱት ገብቷል ማለት ነው። ዛሬ ነው የገባው፣ አልነበረም እስካሁን። በዶላር ለማውጣት ዩናይትድ ስቴትስ አለ፣ የፊሊፒን፣ የሚያንማር እና የናይጄሪያ ለኛ አያገለግልም ማለት ነው። በፈለጋችሁት ባንክ ደግሞ ለማውጣት ኢትዮጵያ ገብታለች ማለት ነው። አሁን በዩኤስዲቲ ላሳያችሁ። ዩናይትድ ስቴትስን ትመርጣላችሁ። ይኸውላችሁ ዩኤስዲቲ አርሲያን ትመርጡና እዚህ ጋራ ያያይዝላችኋል ማለት ነው። አንድ ጊዜ ኮንፊርም ብላችሁ በባይናንስ በባይቢት በፈለጋችሁት ኤክስቼንጅ ማውጣት ትችላላችሁ። በኢትዮጵያ ለማውጣት ደግሞ እዛው ላይ ትነኳትና ኢትዮጵያን ድጋሚ እንነካታለን ማለት ነው። እሱ ስትነኩት ምን ባንክ ያመጣላችኋል? ኤምፔሳ አለ፣ አቢሲኒያ ባንክ፣ አዋሽ አለ፣ ቴሌብር እንዲሁም የኢትዮጵያ ንግድ ባንክ አለ። በፈለጋችሁት ማውጣት ይቻላል። አሁን እኔ ቴሌብር ነክቼ ላሳያችሁ። ቴሌብርን ስትነካው እዚህ ጋር አያይዞልኛል ማለት ነው። ከዛ ኮንፊርም ትሉታላችሁ አንድ ጊዜ። እሱን ኮንፊርም ስትሉት እዚህ ጋር አካውንት ነምበርና ኔም ይጠይቃል። የቴሌብር ስልክ ቁጥራችሁን እዚህ ጋር ትጽፋላችሁ። ስማችሁን ጽፋችሁ በቀላሉ ኮንፊርም ብላችሁ ዊዝድሮ ማድረግ ትችላላችሁ። ኔክስት ቪዲዮ ዊዝድሮ ሜትድ እንዴት እንደምታወጡ ሙሉ ሂደቱን አሳያችኋለሁ ዊዝድሮ እያደረኩኝ ማለት ነው። የዛሬ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። የዛሬ ቪዲዮአችን ይሄን ይመስል ነበር። ቻው።